ጤና ይስጥልኝ ክቡራን የሀገሬ ኢትዮጵያ ሚዲያ ተከታታዮቻችን ለዛሬ ሚያዝያ 23 2018 ያዝናቸው መረጃዎች ወደ እናንተ እናደርሳለን። መጀመሪያ ዋና ዋናዎቹን በስንቱ ድራማ በቴሌቪዥን እንዳይተላለፍ መታገዱ፣ ብሩክ ኒውስ ለደቡብ አፍሪካ ስደተኛ ወገኖች ድምጽ ማሰማቱ፣ ለኦሮሚያ ክልል የሰላም ሁኔታ ወጣቶች እየመከሩ መሆኑንና በደቡብ አፍሪካ የሚኖሩ ኢትዮጵያውያን እየደረሰባቸው ስላለው እንግልት መረጃ ዝርዝር ይዘናል። ከኛ ጋር ቆዩ። መልካም ጊዜ። በስንቱ ድራማ በቻናል 1 ቲቪ አንድ ክፍል ከታየ በኋላ እንዳይቀርብ በፍርድ ቤት ታግዷል ተብሏል። ይህ የሆነው ከድራማው ጋር በተያያዘ በኢቢኤስ ቴሌቪዥን እና በአብሪኮ መልቲ ሚዲያ መካከል በተፈጠረው አለመግባባት ወደ ፍርድ ቤት ጉዳዩ ካመራ በኋላ ነው ተብሏል። በኢቢኤስ ቴሌቪዥን ለ3 ዓመታት ያህል ሲተላለፍ የነበረው በስንቱ የተሰኘ የቴሌቪዥን ድራማ ከሚያዝያ 4 ቀን 2018 ዓ.ም ጀምሮ በቻናል 1 ኢትዮጵያ ጣቢያ ላይ መታየት ጀምሮ ነበር። ይሁን እንጂ ድራማው ከአንድ ክፍል በላይ ሊታይ ሳይችል ቀርቷል። ይህ የሆነው ኢቢኤስ ቴሌቪዥን ከድራማው የባለቤትነት መብት ጋር ተያይዞ በፍርድ ቤት እግድ በማምጣቱ እንደሆነ ሲታወቅ እግዱን ተከትሎ በቀጣይ ሊሰሩ የነበሩ ድራማዎች ቀረጻው ለጊዜው እንደቆመና አርቲስቶቹም ይህ እንደተነገራቸው ተሰምተዋል። ይህ በእንዲህ እንዳለ አብሪኮ መልቲ ሚዲያ ኢቢኤስ ቴሌቪዥን ላይ የፍትሐ ብሔር ክስ ማቅረቡን ታውቋል። በከፍተኛው ፍርድ ቤት ልደታ ምድብ አንደኛ ችሎት የሁለቱ ወገኖችን ክስ ለመስማት ለግንቦት 20 ቀን 2018 ዓ.ም ቀጠሮ እንደሰጠ ፍርድ ቤቱ ወጪ ካደረገው ሰነድ ላይ ተመልክተናል ብሏል ኢትዮጲካ ሊንክ። የኢትዮጵያ ኤምባሲ ኢትዮጵያውያን ላይ ስለተፈጸመው ግድያ ለደቡብ አፍሪካ መንግስት ጥያቄ ማቅረቡን አስታወቀ። በደቡብ አፍሪካ ፕሪቶሪያ ከተማ የሚገኘው የኢትዮጵያ ኤምባሲ ባለፉት ቀናት በኢትዮጵያ ላይ የተፈጸመውን ግድያ በተመለከተ በአስቸኳይ እርምጃ እንዲወስድና ችግር በሚታይባቸው አካባቢዎች ልዩ ጥበቃ እንዲያደርግ ለሀገሪቱ መንግስት ጥያቄ ማቅረቡን አስታውቋል። ኤምባሲው ትናንት ረቡዕ ሚያዝያ 21 2018 ዓ.ም ደቡብ አፍሪካ ውስጥ ለሚገኙ ኢትዮጵያውያን ባወጣው ማሳሰቢያ ኢትዮጵያውያን ላይ በግፈኞች እየደረሰ ባለው ግድያና በደል የተሰማውን ጥልቅ ሐዘን ገልጿል። ኤምባሲው ይህን መልእክት ያስተላለፈው በቀናት ልዩነት 4 ኢትዮጵያውያኖች መገደላቸው ከተሰማ በኋላ ነው። የደቡብ አፍሪካ መገናኛ ብዙሃን ያወጣቸው ዘገባዎች እንደሚያመለክቱት ኢትዮጵያውያኑ የተገደሉት ጆሃንስበርግ ከተማ ውስጥ በሚገኝ ሲቢዲ የተሰኘ የንግድ ስፍራ ነው። ማህበራዊ ሚዲያ ላይ በተሰራጨና በደህንነት ካሜራ የተቀረጸ ቪዲዮ ላይ አንድ ግለሰብ በርካታ ሰዎች በሚተላለፉበት የገበያ ስፍራ ውስጥ ሲያልፍና መደብር አጠገብ ከቆመ ግለሰብ ጀርባ ሲቆም ያሳያል። ወዲያው ሽጉጥ አውጥቶ ከቅርብ ርቀት ግለሰቡ ጭንቅላት ላይ ሲተኩስና ግለሰቡ ሲወድቅ ቪዲዮ ላይ ይታያል። የወደቀው ሰው ላይ በድጋሚ ከተኮሰበት በኋላ ከአካባቢው ሲሄድ ተቀርጿል። አዲስ ስታንዳርድ ማክሰኞ ዕለት ባወጣው ዘገባ የጠቀሳቸው በፕሪቶሪያ የሚገኙ የኢትዮጵያ ኤምባሲ ጉዳይ አስፈጻሚ 4 ሰዎች መገደላቸውን ለመገናኛ ብዙሃን አረጋግጠዋል። ኤምባሲው ትናንት ባወጣው ማሳሰቢያ ምን ያህል ኢትዮጵያውያን እንደተገደሉ አልጠቀሰም። ይሁን እንጂ የሚመለከተው የደቡብ አፍሪካ የጸጥታ መዋቅር ግድያውን እየፈጸሙ ያሉ አካላት ላይ በአስቸኳይ ህጋዊ ምርመራ እንዲያካሄድ በደብዳቤ መጠየቁን ገልጿል። የምርመራውን ውጤት ኤምባሲው በአስቸኳይ እንዲገልጽም ማሳሰቡን ጠቅሷል። ኤምባሲው ባወጣው መግለጫ ግድያዎቹ በደቡብ አፍሪካ ከሚታየው መጤጠልነት ጋር የተያያዘ ሊሆን እንደሚችል ጠቁሟል። ከቅርብ ጊዜ ወዲህ ደቡብ አፍሪካ ውስጥ የውጭ ዜጎች በተለይም የጥቁር አፍሪካዊ ስደተኛ ጠል እንቅስቃሴ መበራከቱን መገንዘብ ተችሏል ብሏል። ይህ አይነቱ እንቅስቃሴ በቅርቡ በሰፊው መነሳቱንም አክሏል። ከዚህ በፊት ኢትዮጵያውያን በተለያየ ጊዜያት አካላዊ፣ ቁሳዊና ስነልቦናዊ ጉዳት እየደረሰባቸው እንደነበር ኤምባሲው አስታውሷል። በወቅቱ ይህ አስቸጋሪ ጉዳይ ትኩረት ሊሰጠውና ተገቢ ጥበቃ እንዲደረግ ለሀገሪቱ መንግስት ጥያቄ አቅርቦ ለጸጥታ አስከባሪ አካላት መመሪያ ስለመውረዱ ተገልጾ እንደነበር አክሏል። ሰሞነኛው ግድያዎች ተከትሎ በቀጣይም ተጨማሪ ህይወት እንዳይጠፋ ችግሮች በሚታይባቸው አካባቢዎች ልዩ ጥበቃ እንዲደረግ ጥያቄ ማቅረቡን አስታውቀዋል።
በኦሮሚያ ክልል የቀጠለው ግጭት እልባት እንዲያገኝ ጥረቶች ቀጥሏል ተብሏል። ከሰሞኑ ፋና ነጋ በሚል ስያሜ የተሰጠውና ወጣቶችን ያሳተፈ የሰላም ጉባኤ አዳማ ከተማ ውስጥ ተካሂዷል። በክልሉ የተለያዩ አካባቢዎች የሚኖሩ ነዋሪዎች ሄድ መለስ የሚሉ የጸጥታ መደፍረስ ዘላቂ እልባት እንዲበጅለት ሁሌም ምኞታቸው ነው ይላሉ። ባለፉት ጥቂት ዓመታት ኢትዮጵያ ውስጥ እጅግ አስጊ በሆነ የጸጥታ መደፍረስ ከተፈተኑ አካባቢዎች አንዱ የሆነው ከምስራቅ ወለጋ ዞን ኪርሞ ወረዳ አስተያየታቸውን የሰጡ ነዋሪ ሰሞነኛ የአካባቢ የጸጥታ ሁኔታ በመጠኑ የተሻሻለ እንደሆነ አስረድተዋል። በዚህ አካባቢ ያለው ማህበረሰብ የሚያደርገውን አቶ በእጁ ላይ ያለው ንብረት ጠፍቶበታል። እንደ አስተያየት ሰጪው የማህበረሰብ አካል ግን ያለፉትን 4 ዓመታት ግድም ግጭቱ ስለነበረው ለዚህ አካባቢ ለዘለቄታው የሚያበቃ እፎይታ ግን እስካሁን አልተገኘም ብሏል። አሁን ይሻላል፣ ትንሽ መንግስትም ትኩረት እየሰጠ ነው መሰለኝ፣ ጉዳት እየደረሰ አይደለም። ታጣቂዎችም በፊት ህዝቡን ከመጉዳት ባለፈ መንግስት ጋር ግጭት አልነበረባቸውም። አሁን ግን የመንግስት የጸጥታ አካላት ጋርም ግጭት ሲጀምሩ መንግስት እያደናቸው ነው በማለት ቢያንስ ወቅታዊ መረጋጋት መታየቱን ገልጸዋል። ተመልሶም መሬቱን እያረሰ ያለው ከከተማ አቅራቢያ ያለው ብቻ ነው በማለት የግጭቱ ጠባሳ እስካሁንም ህብረተሰቡን እንዳለቀቀው አስረድተዋል። ይሁንና አሁን አካባቢያቸው ላይ የተገኘው ጊዜያዊ ሰላም ተፈላጊውን እረፍት የሰጣቸው አልሆነም። በዚህ ሆነ በዚያ እሳቸው ሆኖ የአካባቢው ማህበረሰብ ወደ ቀደመው ዘላቂ መረጋጋት ተመልሶ የለመዱትን ህይወት መምራት ይፈልጋሉ። ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ብሩክ ጫላ በደቡብ አፍሪካ በሚኖሩ ኢትዮጵያውያን ላይ እየደረሰ ያለውን ኢሰብአዊ አያያዝ በመቃወም ሰፊ ግንዛቤ ማስጨበጫ ስራዎች እየሰራ ይገኛል ሲል ጉርሻ ቲዩብ ገልጿል። ብሩክ ከምንም ነገር በፊት ሰው ነን በሚል መሪ ቃል በስደት ላይ የሚገኙ ወገኖቻችን ሰብአዊ ክብራቸው ሊጠበቅ እንደሚገባና ሰላማዊ ኑሮ ሊኖራቸው እንደሚገባ በጽኑ እያሳሰበ ነው ብሏል። በማንነታቸው ምክንያት የሚደርስባቸውን አድሎ በመቃወም ሁሉም እኩል የሰው ልጅ መሆኑን ማስታወስ በደቡብ አፍሪካ የሚገኙ ኢትዮጵያውያን እንደማንኛውም ሰው በሰላምና በመከባበር የመኖር መብት አላቸው። ጥላቻ ቤተሰብንና ማህበረሰብን የሚበታትን በመሆኑ በጋራ ወደፊት ለመራመድ አንድነት ወሳኝ መሆኑን ገልጿል ብሏል ጉርሻ ቲዩብ። ይህ ሰብአዊነቱ ይበል የሚያሰይ ቢሆንም በአገር ውስጥ መንግስት በዜጎቹ ላይ ለሚያደርሰው ግፍና በደል ግን አንድም ቀን ድምፁን አሰምቶ አለማወቁን መታዘባችን ግን አልቀረም። ክቡራን ተከታታዮቻችን ለሰዓቱ የነበረን መረጃዎች እነዚህ ነበሩ። ሰብስክራይብ፣ ሼር፣ ኮሜንት በማድረግ የበለጠ እንድንሰራ እንድታበረታቱን በአክብሮት እንጠይቃለን። መልካም ቀን።